ቃል ባልጠቀም እንዳንተ አይነት ይመስለኛል አንተን አይቶ ያልሆነ ነገር ጠጥቶ ጉዳት ደርሶበት ሆስፒታል እንደገባ ሰምቻለሁ። መብቱ ነው እሱ። አየህ እሱን እኔ አይመለከተኝም። እንዴት አይመለከተኝም? የራስህ ነው ከኔ ሰውዬ ጉዳት የደረሰበት ወንጀልም ጭምር እኮ ነው እየሰራ ያለው ወንጀል። ኦፍ ኮርስ እኔ ባዝሊን በበላው ያንተ ጨጓራ ተጎዳ ወይ? አንተም ባዝሊን ብላ ብዬ አስተምሬያለሁ። አሻዋ አንተም ብላ ብዬ አስተምሬያለሁ። አይደለም የሰው ምግብ ነው። በቃ ምግብ ነው። ወደ ምግብ ቀይረህ ምግብ በሌለበት ሰዓት እየጸለይኩ ምግብ ከሌለ ጸሎት ላይ ሆኜ ወደ ምግብ ጸልዬ ቀይራ ይበላሉ። ስለዚህ እኔ ድንጋይ ስለበላው ሲሚንቶ ስለበላው ባዝሊን ሎሽን ስለበላው አንደኛ የእግዚአብሔር ጨጓራም አልተጎዳም፣ ያንተ ጨጓራም አልተጎዳም። ቢጎዳም የኔ ጨጓራ ነው። እኔ መጠየቅ የሚችለው እኔ ሲሚንቶ ብሉ ጋዝ ጠጡ ብዬ ቢያስተምር ወንጀልም ነው ጥፋትም ነው። ግን እናንተም ብሉ ብዬ አላስተማርኩም። እኔ ለራሴ ጸልዬ አሁን ቅድም እንዳልኩት እንደቃሉ ያመኑት እነኚህ ምልክቶች ከተለበሰኝ አጋንንት ያወጣሉ በአዲስ ቋንቋ ይናገራሉ ካለ በኋላ የሚገል መርዝ ቢጠጡም አይገል። ይሄ የራሴ እምነት ስለሆነ እኔ ለራሴ አምኜ ያደረኩት ነገር ነው። ከፈለኩ አሁን እዚህ መብላት እችላለሁ። ባዝሊን ብላ ሎሽን ብላ አሻ ሰይካኛራማ ሚስማር ደግሞ ነው ጋር ኩርንችት ከፈል እኔ አሁን የማይገባኝ ነገር ኢትዮጵያ ውስጥ የአእምሮ ህመም በጣም ትልቅ ደረጃ ላይ ደርሷል። የተቋማት ማነስ የተባለው ዜና አሁን በተግባር እየገባ ይመጣ። በነገራችን ላይ ተቋም ቢኖር ሰብስበን እናስገባለን እንደዚህ አይነት ሰዎችን። እኔ እኮ አሁን ምን ሲጀመር ስለ ዩቲዩበሮች ብዙ ተናገርኩ። ጋባዡ ሰው የራሱን የበለጠ እንደገና እንትን እያስባልከው ነው ተነገረው። አሁን ችግሩ የሚያሳስበኝ የአንድ ሰው ማበድ አይደለም። ይሄ ለይቶልታል ለቋል። የአንድ ሰው ማበድ ሳይሆን የሚያሳስበኝ አንድ ሰው በብደቱ የሚሰጠው ለራሱ ስታተስና ከዛ በኋላ እሱን የሚከተሉ ሰዎች አሁን እንደተሰማው ማለት ነው። እሱን አይተው የሆኑ ሰዎች ታመሙ፣ የሆኑ ሰዎች ሞተ ሰው አንተ እንትን በላለስ ምን መብቱ ነው አለ እኮ። እኔ እንዴት አይነት ግን እድል ነው ግን አለመማር በጣም ከባድ እድል ነው። አሁን ስኮላርሺፕ ይሁን እስቲ ስኮላርሺፕ አሰጡኝና እስቲ አደንቁሩኝ። እንዳው እኔ ዘንድ ግር እኮ አለኝ። ወይ የምታጨሱትን አትነግሩን አብረን ወይ አናጨስ እንደዚህ መጠጥ ያለውን አሁን አንተ ያጨስከው በርጥብና እንደዚህ አይነት ጸጉሩን በእንትን ስታይል ያሰረና እንደዚህ አይነት የእግዚአብሔር ነብይ አለ። አሁን በጣም የሚያሳፍር ይሄው የሚከተለውን ሰው ብዛት ፎሎ የሚያደርገው 50,000 ሰው we lost 50,000 soul ladies and gentlemen 50,000 soul የምንከተለውን ሁሉ ማናቀበት ጠጠር ልብላ ድንጋይ ልብላ አፈር ብላ እንዴ የፈለከው ሬንጅ ለማበላም ከፈልክ ልጆቹን ግን እንደዚህ አይነት ነገር እያርቃታሰብ መጽሐፍ ቅዱሳዊም አይደለም። እኔ ተቋማት ለምንድን ነው ስራችሁን ማትሰሩት? ይሄ በተለይ የሚመለከታችሁ ሰዎች ነብዩ ይሄ ሰው ታገደ። ባለፈው በአብያተ ክርስቲያናት ካውንስል ይሄ እንግዲህ የተለመደው ካውንስል አገደ። እውነተኛ አይደለም አናውቀውም ማለት 50,000 ሰው ገግማችሁ የተከተላችሁ ነው። ሰውየው ሲጀመር አንተ የምግብ ዋስትና ጥያቄን ሳታረጋግጥ እንደዚህ አይነት እንትን ውስጥ ትገባለህ። ሰዎች ላይ ልጸልይ ላድን ጸልይ ለራስ ምግብ ማግኘት ካልቻልክ አንተ ኩክ የተደረገ ምግብ ሰዓት አፈር እየቀየርክ እየበላ አፈር ጠጠር ሲሚንቶና እንትን ፌስታልና ቫዝሊን እየበላ የራስን የምግብ ዋስትና ያላረጋገጠልህ አንተ ፈጣሪ ለተረፈው ሰው እንዴት ነው የምትጸልየው? አንተ እኔ ያልገባኝ እኮ ነው። እንዴት አድርጌ ነው ያንተን እግዚአብሔር የምከተለው? አንተን እንኳን ያላበላህ አንተ ፌስታል እየበላህ ነው ቸግሮ እዚህ ጋር ግን እሰብካለሁ ትላለህ። ክሊሽ የመጨረሻ የሚጋጭ ነገር ወጣቶች በዚህ ሌቭል ሰው ሞተ አንተን ሰምቶ ተባለኩ። አሁን እኔ በጣም ለማዝ መብቱ ነው አለ መብቱ ነው ምን ይላል እንዳው ግን አሚባራ ፕሮፐርቲስ በመሃል ከተማ ፍልውሃ ወዳጅነት ፓርክ ጎን ያስገነባ በሚገኘው ዘመናዊ መንደር በካሬ ከ10,000 ብር እስከ 20,000 ብር ልዩ ቅናሽ አድርጎ ዘመናዊነትና ምቾትን የተላበሱ ቤቶችን በአዲሱ ብሎክ ለሽያጭ አቀረበ። ባለ 1 መኝታ 71 ካሬ፣ ባለ 2 መኝታ 115 ካሬ፣ ባለ 3 መኝታ 157 ካሬ አማራጮችን በምቹ ያከፋፈል ሁኔታና የረጅም ጊዜ ክፍያ በኢትዮጵያ ብር ይዞ ይለውታል። እርሱም ፈጥነው በመደወል ሳይቶቻችንን ይጎብኙ። ለበለጠ መረጃ ስክሪኑ ላይ በሚያገኙ ስልክ ይደውሉልን። አሚባራ ፕሮፐርቲስ እጅግ በጣም ያሳዝናል። በጣም ማለት ነው። እኔ ዛሬ ድንቁርናን በአካል ያየሁት እየመሰለኝ ነው። ማህይም ደፋር ነው ስትሉ ሰማ ነበር። ትልቅ ስህተት ነው። ማህይም የደፋሮች ደፋር
ቀላል ደፋር ነው እንዴ? አሁን ቀራጭ አለው፣ ቪዲዮ ቀራጭ አለው። የትምህርት ቤቱን ንብረት ሲያወድም ሲያጠፋ እንደ ጀግንነት ቲክቶክ አካውንት አለው። ስሙ ይታወቃል፣ መልኩ ይታወቃል። የት ምንም ነገር ማንም ይይዘው የለም። እንደዚህ አይነቱን የሚያስገዱ የለም። ሌሎቹም ተማሪዎች እንደዚህ ነገር አድርጋችሁ መብታችሁን ውስጥ ስትናደዱ አስተማሪ ዝም ብሎ ሲገላምጥ የሆነ ነገር ሲፈጠር ስበረው ግቢውን አውድመው የሚል ነው። እንደዚህ አይነት ተማሪ እኔ ከየት እንደመጣብን እኮ ነው ግራ የገባኝ እኮ። ተማሪ እኮ የመጨረሻ አንገቱን ደፍቶ የሚባለውን ሰምቶ መምህራኑን ፈርቶ የትምህርት ቤቱን ንብረት አጽድተን ወልውለን አቧራ እንደዚህ ባይን ባፍንጫችን እየገባ ክላስሩሙን አጽድተን እኔ የሰማርዳው 90 ተማሪ ነበር አንድ ክላስ ውስጥ የ90 ተማሪ አቧራ በሳምንት ፈረቃ ድረሶን ወልውለን አጽድተን ሁሉ ነበር የሚገባው እንኳን ልትሰብር ማለት ነው። አሁን ጀብድ እየሰራ ነው፣ ትልቅ ጀብድ እየሰራ ነው። ቀራጭ አለው፣ ከፊት ይቀርጻል፣ እሱ እንደ ልቡ ንብረቱን ያወድማል። ታይቷል፣ ምን ብሏል? በእርግጠኝነት እዚሁ ትምህርት ቤት ቀጣዩን ዓመት ይማራል። የጨረሰ አይመስልም ይሄ መቼም፣ እኛን ይጨርሰናል እንጂ ምን ይጨርሳል? ስለዚህ ይሄንን ነገር ተከታትሎ ሀይ የሚል አካል እንዴት ይጠፋል? መምህራን የላችሁም እዛ ግቢ ውስጥ? መምህራኖች ባባረር ተዋችሁ እንዴ ተማሪ ዘንድሮ? በፊት እኮ ይባረር እዚህ ትምህርት ቤት አይደግምም እንደዚህ ምናምን ተብሎ እኮ ከትምህርት ቤት ከመርካቶ ትምህርት ቤት ቀይራ አዲስ ንፋስ ስልክ ገብተው ሁሉ ትማራለህ። ሰፈር አዲስ ከተማ እያለ አንቀበልም አሉ። እዛ ሲሪየስ ናቸው በቃ ካላገጥክ። እዛ ስለማያውቁ ያው ብዙ ሰው ስላለ ሸውደት ገባ። እዛም ቢያውቁ አይቀበሉም ነበር። አሁን እዛው ትምህርት ቤት ትቀጥላለህ። መስኮቱን ሰብረ እንትን ማርገህ ግማሹ አስተማሪ ከተማሪዎቹ ጋር ሺሻ ቤትና ዳንስ ቤት አብሮ ይገኛል ለነገሩ። ስለዚህ በዚህ ሌቭል ወረድ ነው። ምንድን ነው የሚሻለን? እኔ አሁን ይሄን ብቻ ነኝ። እስቲ ምከሩኝ እስቲ ክቡራን። ምን ግባት በጣም ነው የሚያመው። በቃ ይሄውን ድንቁርና ማለት ትንንሾቹ ልጆች ድንቁርና ነው ማለት ልንል አንችልም። ኖርማሊ የሚያርም ሰው የለም እኮ ነው። አርጓል። ጓደኞቹ ብራቮ ያበደ ነው። በስመ አብ ምርጥ ቪዲዮ ነው የሰራው። ቫይራል ሆነ ቪዲዮ ይላል። ዋት ዳዝ ኢት ቴክ? የእናንተ ቪዲዮ ቫይራል እንዲሆን ድረስ እኛ ነፍሳችንን ነው ቴክ የሚያደርገው፣ ማህበረሰባችንን ነው ቴክ የሚያደርገው፣ በቃ ጠቅላላ ኑሯችንንና ጨዋነታችንን እምነታችንን ነው ቴክ የሚያደርገው፣ አገራችንን ነው ቴክ የሚያደርገው። አገር ቴክ አድርጎ ቫይራል የምትሆን ከሆነ አንተ ነው ማስወገድ ያለብን። በነገራችን ላይ ይሄንን ለማድረግ እኛ እነስን ወይ ምንድናቸው እነዚህ የት ነው የሚማሩት? ለምንድን ነው የማንለው? አሁን እኮ ይሄ የሚያሳየው እኔ ብቅድም ስለ የአንድ ሰው እብደት ብዙ ኮንሰርን አያደርገኝም። እሱ ጋይድ የሚያደርጋቸው የሚያፈራቸው እብዶች ግን ተቋም በሌለበት ሀገር ግር አለም። በቃ ይሄ ሊስተካከልልን ይገባል። አሁን አንተ ሰው ነህ። ቤተሰብ አለ፣ ወላጆች አሉ፣ በቃ ጎረቤት አለ፣ ታላቅ ወንድም አለ፣ የሰፈር ጎረምሶች ማለት ቪዲዮ ናይቶ በስመ አብ የሰራሽው ቪዲዮ ነው ይሏል። አይ በስመ አብ የት እንሂድ? እኔ እኮ ግራ ገባን እኮ። ሶማሊላንድም ስቴብል አይደለም አሉ፣ ኬንያም ችግር አለ እንደዚህ እንዳው ይላሉ፣ ኡጋንዳም። የት እናሳጥብ ልብስና የት እንሂድ? ግርግር እኮ አለን እኮ። የሆነ ቋሚ መጠለያ ምን ያስፈልገናል? አስጠልሉ ይደምኝባ ከአዲስ አበባ በታች ስሙ ነው ወልቂጤ፣ በአንተ በኩል ያለው ተቃጠለ ቂጤ። አርሴማ እባላለሁ። መኪና ስነዳ በጣም ነው የሚያምርብኝ። አልጋ ላይ እንውልና እኔ ልሾፈር። ስሜ ያብስራ ነው እና ወደ ውጪ ለመሄድ አሪፍ ቆንጆ ሻንጣ እየፈለግኩ ነበር። በቃ የምከትበት ገበጣ ይመቻል። ጉድጓዱ ከኔ ነው። ጉድጓድ እንደው ኢንተር ያርግሻል። የባለጌ አይድል ቁጥር 3 አሜሪካን አይድል ያላደለው ሰው ኢንዲያን አይድል፣ አውስትራሊያን አይድል ይላል። የጋጠ ወጥ አይድል ፓርት 1 ፓርት 2 ይካሄዳል። ባለፈውም እንደዚህ አይነት ቪዲዮ አይታችሁ ነበር በብዛት። አሁንም እንደ ትሬንድ እየሄደ ነው። ወጣቶቹ እንደዚህ አይነት ነገር አድርጋ ትልቆቹ ታያላችሁ። ግን አሁን አንተ ምንድነው ያገው እንትን ነው ታለንታችሁን እያቀረባችሁ ነው። ምን ያህል ወላጅ አልባ መሆናችሁን እያሳያችሁ ነው። ምን ያህል እንደው አግድ ማደግ መሆናችሁን እያሳያችሁ። ዘሞስት አግድ ማደግ ነምበር 1 ተብሎ የሚሸለመው መጨረሻ ላይ ክሮስ ልበለው አግድም ክሮስ ግሮ ወደው አይዝቁቁ ነው። እኔ እኮ አሁንና ማለት አሁን አንቺ ቀለድሽ የመጨረሻ እኔ ልሾፍር ምናምን ያልሽው አትማሪም። ትምህርት ቤት ገብተሽ አትማሪም። እንደው ሰው የመሆን ራዕይ የለሽም። ስታድጉ ምን ትሆናላችሁ አይባሉም እንደ ዘንድሮ። በፊት እንባል ነበር እኛ ሆንም አልሆንም እናገራለን። ብዙዎቻችን የፈረደበት ፓይለትና ዶክተር ነው የምንለው፣ ግን ቢያንስ እንናገራለን ደህና ነገር። አሁን ስታድጊ ምን መሆን ፈልጊው ሁሉ አይሏችሁም እንዴ? ሰፈር ውስጥ ቀረ ወላጆቹ እንደዚህ ታውቁት እንዴ? ስታድጊ ምን መሆን ትፈልጊያለሽ? የሚያድጉ ጉድ አይደሉ። ምንድን ነው የሆናችሁት? እኔ ብንመካከር ወይ በቃ በዚህ ሌቭል ላይ አሁን ይሄ ከውጭ የተቆረጀ ሾው መሆኑ ነው። በነገራችን ላይ ከውጭ ሾው መኮረጅ አጠፋን። እዚህ ሀገር ውስጥ ትልልቅ ቴሌቪዥን ሾዎች ለህዝብ የማይመጥን ልጆችን እንደዚህ ያዝ የሚያስብል ብለህ የምትይዘውን ሾው
ኮርጆው በስነ ስርዓት በእሁድ ከሰዓት በኋላ እሁድን ከኛ ጋር እሁድን መዝናኛ እሁድ በዚህ ገብቶ እሁድ ምናምን በሚል ቅጥያ ያቀርቡልናል። በቃ ግማሹ ሰው ተሳቆ ለቀን እኮ ልንወጣ እኮ ነው ከቤት። ማዘር ቤት ሄደ ቡና መጠጣት አልችልም። በሷ ፊት ተከፍቶ ምን ምናምን ትላለች። በዚህ በኩል እሷ እንትን በዚህ በኩል ልጆችን እንትን ትላለች። መሀል ቤት ቀልጠን የምትቀረው በቃ አሁን የዛ ይሄ ነው በቃ ሳብሏል። አሁን ይሄ ሾው ነው እኮ በነገራችን ላይ ሰብስክራይብ ይደረጋል፣ ሰው ያየዋል፣ ይከተለዋል። ምንድን ነው የነካችሁ? እኔ እንደው ብትሰሙን ደስ ይለኛል። ልጆች በተለይ መቅለል አያስከብርም። አሁን እናንተ እዚህ ውስጥ ያላችሁትን በሙሉ በጣም ነው የናቋችሁ። በቃ ስታስጠሉ የመጨረሻ የምታስጠሉት ገበጣ ጉድጓድ ከኔ ነው ጉድጓድ ግቢ። እንደው አሁን ሰው ነሽ አንቺ። አሁን በቃ ሻሻ ስር ትቆጠራለሽ ከኛ ከኢትዮጵያ ሕዝብ ተብለሽ የተረፋችሁት ማለት ኮንተንት ክሬት እያደረጋችሁ ነው በእናንተ ቤት ኮንተንት። ለኢትዮጵያውያን ብልግና ኮንተንት አይደለም። ኢትዮጵያውያን ብልግና ኮንተንት ጸያፋችን ነውራችን ነው። ኮንተንታችን አለ መባለቅ ቀላል ነው። የአንድ እርምጃ ጉዳይ ነው። ጨዋ በሆን ነው ብዙ ማይል የሚያስኬደው። ብዙ ማይል ተካሄዶ በጨዋነት የተረከብነው አገር ነው። ስንት ማይል ሄደው ነው ያስረከቡን በጨዋነት ደረጃ። በስነ ምግባር ባነጋገር ቁጥብ ምናምን። ልጅ ትልቅ ሰው ፊት እንዴት አክት ያደርጋል? ትልቅ ሰዎች እንዴት አክት ያደርጋሉ? ልጅ ፊት የሚወራ ነገር አለ። እኔ ላይ ነው ኃላፊነቱ እሱ። ልጆች ትልቅ ሰው ፊት ደግሞ የማያደርጉት ነገር አለ። እነሱ ላይ ነው ኃላፊነቱ። ልጇን እንደዚህ አልያዘችም፣ ልጆቹን አሳዳጊ የበደለ ተብለ እንዴ ስንት ማይል ኪሎ ዓለምን አቋርጦ የሄደ እንደዚህ መንገድ ሄደው ያስረከቡን ጨዋነት ነው። ምድረ ቦዘኔ ውርጋጥ እየመጣችሁ እንደዚህ ተበላሽታላችሁ። ታለንት ሾው የዩቲዩብ ምን እንደሆነ ያመጣብን አላውቅም። ተናገርሽ በቃ እቃ እንትን ሻንጣ እቃዬን የሚይዝበት አሳይ ብትባለኝ ወፍ ምን አይነት እንዳው ንቅሳት ያለበት ሰው የዝሙት መንፈስ አለበት። የዝሙት መንፈስ በውስጡ በደንብ ሰልጥኖበት የሚታይ ሰው ነው ማለት ነው። ሴትም ትሁን ወንድ፣ በተለይ ሴት ላይ ንቅሳት ካለባት በተለይ አሁን ሀፍረተ ስጋ ላይ፣ ጦት ላይ፣ ዳሌ ላይ ምናምን መነቀስ ጀምሯል። ያው እየሰለጠነ ሲመጣ የተሸፈነው ይገለጣል አይደለም? ልክ እንደዛ ዋናው መንፈስ ምንድን ነው? ሁሉ ድብብቆሽ አንዴ እዚህ ጋር እየተነቀስኩኝ እንደነ ልጅ ሚካኤል ምናምን ምን እዛ ውስጥ አሳየኝ። ዋናው ቦታ ላይ አልነቀስም እንደ እያለ ዋና ፓርት ላይ ማለት ነው። ሴፍ የሆነ ኒድድ የሚባል ፉድ ሼልተር ክሎዝ እንደሚባለው ዋና 3 ፓርቶች ላይ መቀመጫ፣ ሀፍረተ ስጋርና ጡት ላይ ሴቶች እየተነቀሱ በዛ የዝሙት መንፈስ ወንዶችን ይስባሉ። ከዛ ወንዶች ከሷ ጋር ደግሞ መተው ይዳራሉ፣ ይከፍላሉ፣ ይሄዳሉ። ንቅሳት ያለበት ሰው ዘማዊ መንፈስ በውስጡ አለበት ነው። ሰውየው ዘማዊ ነው ሳይሆን ሊሆን ይችላል፣ ላይሆንም ይችላል፣ ግን ይቸገራል። መምህር መሰሉኝ እንትን አለኝ ተቃውሞ አለኝ። በቃ እንዴት ነው ነገሩ? ሲጀመር ኮንክሉሲቭ ነው ደመደሙት። ንቅሳት ወይም ታቶኝ የሚባለው እኔ የለኝም፣ እንደምታውቁት የለኝም ማለት ጠቅላላ ንቅሳት ነኝ እኔ ፊት ላይ አሁንም ንቅሳት በምን ቀለም የምነቀስ ጉድም አይደለሁም፣ ግን ኮንክሉሲቭ ሆነ። አሁን ዝም ብሎ አንዳንድ ጊዜ የሆነ ነገር እንደዚህ መንፈሳዊ ነገር የሚያስተምር ሰው ከመጽሐፍ ቅዱስ ቢነሳ ጥሩ ነው። ወይ ደግሞ ከሚያምነው ሃይማኖት መሰረታዊ መጽሐፍ ተነስቶ በዚህ መሰረት ይባላል። የግል አመለካከታችንና ሃይማኖቱ የሚያዘውን ነገር እንለይ። በመጀመሪያ ደረጃ እንደ መነሳት እንደ ሞራል ማለት ነው። እንደ ኮንክሉዥን ግን ትንሽ አልፈጠነም፣ ፈጠኑ ትንሽ። ንቅሳት ያለበት ሰው ሙሉ ዝሙት አለ፣ ዘማዊ ነው። መጨረሻ ላይ አካባቢ ሊሆንም ላይሆንም ይችላል አሉ። እሱማ እንደዛ እኮ ነው ማለት ምን ሰውየውን ቀጥረዋሉ። ይጠብቃል ሊሆን ስለ ወይ ይጠብቀናል ወይ ይሄዳል አላሉ። ከሁለት አንዱ እኮ ድሮስ ታዲያ ምን ያደርጋል? አሁን ሊሆንም ላይሆንም ይችላል የሚል እንደዚህ አርጊውመንትም የለም። እንደው ባጭሩ አንዳንድ ጊዜ አሁን በመንፈሳውያን ሰዎች መምህራን፣ በነገራችን ላይ በተለያየ የእምነት ዘርፍ ያላችሁት በፕሮቴስታንትም ደህናዎቹ እንደ ቅድሞ አይነት ወፈፊ አይደለም፣ ደህናዎቹ መምህራን ኦር በስነ ስርዓት እምነቱ ገብቷችሁ የምታስተምሩ ሰዎች ጥንቃቄ ልትወስዱ ይገባል። ኮንክሉሲቭ የምታደርጉ አንዳንድ ሰዎች አያለሁኝ ልክ እንደዛ መጽሐፍ ቅዱስም እንደዚህ አይነት ነገር ውስጥ የሌለውን የግል ስሜታቸው በግል ፌቨራይት ካልሆነ የሆነ ሰው እንደዚህ እንትና እንደዚህ ምናምን ብለው ወይ እንደዚህ ክልክል ነው እግዚአብሔር አይወደውም ብለህ መጥቀስ ትክክል አይደለም። ወይ ቃሉን ራሱን ለመጠቅሰው ወይ ከቃሉ ተነስተህ አዛማጅ ትርጉም የሚያስኬደውን ትርጉም ለምታደርገው። አሁን እርሶም እንደዚህ ስም ጠቅሰው አርቲስት ጠርተው እንደነንትና የሰው ልጅ ዋና ሜን ፓርትስ ደግሞ መቀመጫ ሀፍረተ ስጋና ጡት አይደሉም። በነገራችን በአናቶሚም አይደሉም፣ በመጽሐፍ ቅዱስም አይደሉም። ሶስቱ አእምሮ አለ፣ ልብ አለ። እነዚህ ሶስቱ እንዴት ነው ፉድ ሼልተር ምናምን ያሉት? የሆነ አንዳንድ ጥያቄዎች አሉኝ እኔ እና ትንሽ ብዙ እኮ ነው። ከሶስቱ ቦታ ውጪ ይቻላል። ክንድ ላይ ወይ እንደዚህ እንዲህ አንገት አሳይተዋል።
የተለያዩ ቦታዎችን ጠቅሰዋል። ሲጀመር ሴቶች ራቁታቸውን አይደለም መንገድ ላይ የሚሉት እሱን አሳይተው ወንዶቹን ሊያማልሉም አይችሉም። ኦልሬዲ ፕራይቬት ነው። ህብረት ስጋ ላይ የተነቀሰች ሴት እሱን አሳይታ ካማለለችው የት ነው የምታሳየው? መጀመሪያ የማሳየት ስቴጅ ላይ ከደረሰች እኮ አለቀ። ፊኒሽድ ቢዝነስ ኦልሬዲ። የዛን ጊዜ አይቶት የዛን ጊዜ ተመስጦ የዛን ጊዜ ጨርሶ ከሆነ እንደዚህ አይነት እድል ብዙም አያጋጥምም በህይወት ስንኖር። በዚህ ላይፍ አያጋጥምም፣ በሌላ ላይፍ አላውቅም። ግን ኖርማሊ ማሎና ወንተም ብሎ ልቡ እንደዚህ ተሰልቦ ወደ እሷ ለመሄድ የሆነ ነገሯን አሾፈችው ለማለት ራሱ እሱን ገልጣ ካሾፈችው ምን ቀረ? ሶስቱም ጡቱንም በቀመጫውንም አይገለጥም። እንትኑ አካሄዱ ፕሬሚስ ትክክል አለ። ጥንቃቄ እንዲደረግ ስለምፈልግ ነው። በነገራችን ላይ ትሰማላችሁ፣ የምታስተምሩ ሰዎች፣ አንደበት ያላችሁ የምትናገሩ ሰዎች ትሰማላችሁ። መነሻ ያስፈልጋችኋል። ምክንያታዊነት አመክንዮ ያስፈልጋችኋል። ሰዎች ሪዝነብል ይጠይቃሉ። በጣም ሪዝነብል ይጠይቃሉ ሰዎች ማለት ለምን፣ እንዴት፣ በምን መሰረት፣ ቁጥር ስንት ላይ ትባላል። ስለዚህ ይሄን ሁሉ ነገር እንደው እዛ ሌቭል ገብተን ሳንመራመር ራሱ ይሄ ሎጂካልም አይደለም፣ እርስ በርሱ የሚጣረስ ነገር ነው። መጨረሻው ራሱ ወይ ይሆናል ወይ አይሆንም የሚል ነገር ነውና የማይጠበቅ ነገር ባናረግ ጥሩ። አራያ እኮ ነን ትልልቅ ሰዎች። በነገራችን ላይ እድሜያችን ትልቅ በመሆኑ ብቻ አራያ የሆንን ሰዎች አሉ። አንዳንድ ሰዎች ለምን አንቱ አልክ እያሉ እሪ የሚሉ እንደኛ አንቱ የምንባል ትልቅ ሰዎች እድሜያችን በጣም የገፋ ሰዎች የኖርነው ህይወት ምንም ባንሰራ ራሱ በቃ ተቀምጠን ራሱ ብናሳልፈው ወጪ ወራጁን ያየንበትን ራሱ ለቀጣዩ ትውልድ ማስተማር እንችላለን። እኔ ባየሁት ወጪ ወራጅ ልክ እንዲህ አይቻለሁ ብዬ የቁም ምስክር ነን ቢያንስ። ስለዚህ የሚሰማን ሰው አለ። ቁጭ ብለን ወጪ ወራጁን በማየታችን ብቻ እንኳን ወጥተን ወንጌል ሰብከን፣ እንኳን ወጥተን እውቀት አካፍለን፣ እንኳን ወጥተን የሆነ ትልቅ ነገር አድርገን። ስለዚህ መጠንቀቅ አለብን። ማለት ፒፕል ሉክ አፕ ቱ ዩ እንደሚሉት እርስዎን የሚያይ ሰው አለ። ወጣቶች አሉ፣ የሚማሩ አሉ፣ በተለያየ ቦታዎች የሚማሩ አሉ። ስለዚህ እነዛ ሰዎች አንድ ነገር ሲነገራቸው እውቀት ብለው ይወስዱታል። የተሳሳተም ከሆነ በዛው ይመረዛል፣ እንትን ያለም ከሆነ በዛው ይመረዛል። ስንት አይነት ነገር አለ። ጥርሱን ድድ የሚነቀሳለ ደም እንዳይደማ ተብሎ አገር ቤት አሁን ይሄ ሁሉ እናቶች በአገር ቤት ያሉት እንዳው ከአንገት ከዚህ ንቅሳት ጀምሮ ፊት መስቀል የሚነቀሱት ማለት እሱ ዝሙት ነው። ንቅሳቱን ለይተውታል። መስቀል ከሆነ አይደለም በዚህ በኩል ማርያም ምናምን የሚል ጽሁፍ ወይ እግዚአብሔር የመላእክት ምስል ወይ እንደዚህ አይነት ነገር የተነቀሱ ከሆነ ጥቅስ ከመጽሐፍ ቅዱስ የተነቀሱ ከሆነ እሱ ዝሙት አይደለም። ዝሙቱ እንደዚህ አይነት ምልክት ነው። ቢራቢሮ ምናምን እንደዚህ ነገር ነው የሚል ወይ ካታጎሪ ካስቀመጡ አያስኬድም። ሎጂኩ አያስኬድም። አዝናለሁ፣ አያስኬድም። ያለንበት ጊዜ ያለንበት ዘመን እጅግ በጣም አሳሳቢ፣ ሰዎች ከስነ ምግባር ከሃይማኖት ከትሩፋት የራቁበት፣ በተለይ ወጣቶች እጅግ በሚያሳዝን መንገድ የሚገኙበት ጊዜም ነው። ወደ እግዚአብሔር የቀረቡም እንዳሉ ሁሉ ደግሞ በርካቶች ከሃይማኖት ከምግባር አፈንግጠው ደስ የማይል ስራ የሚሰሩበት ጊዜ ነው። ይሄንን ነገር እየተከታተለ የሚያነውር ኢትዮጵያዊ ባህልም ትውፊትም ሃይማኖትም እንዳልሆነ በዚህ መንገድ እንዳልመጣን የሚያነውር አንድ ሰው አለ። የሱን ቪዲዮ ላሳያችሁና እሱን ሰው አመሰግናለሁ። በምግባር በጨዋነት አንዳችንን አክብረን የኖርነው በማህበረሰቡ የተነሳ ነው። በህግ አይደለም፣ በፖሊስም አይደለም። እዚህ ጋር ይቅርታ አድርጉልኝ፣ ህግንም ፖሊስንም ለማጣጣል አይደለም። የኢትዮጵያ ህዝብ እስከዛሬ ድረስ በጨዋነት የኖረው ትልቅ ሰው ማከብረው፣ መኪና ውስጥ ተቀምጬ ወንበሬ ለቄ የምነሳው፣ አስፓልት ተሻግሬ እትዬ ዘውዴን ፌስታላቸውን እንትናቸውን ይዤ ቤት ድረስ የማደርሰው ሰው ቤት በር ላይ የሆነ ነገር ሲሆን ይህን ሰው ማመስገን እፈልጋለሁ። እኔ በግሌ ለምንድን ነው ይህን ሰው ማመስገን የምፈልግበት? ምስጋናው ስለምን አስፈለገ ካል እንግዲህ በየትኛው መልኩ በሀገራችን የሃይማኖት መሪ የሆኑ ሰዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእስልምናውም ይሁን በፕሮቴስታንቱ በኩል ያሉ በሃይማኖት መምራት ላይ ያሉ ትልልቅ ሰዎች እንዲህ አይነት ነገሮችን ማነወር ያቆሙበት ጊዜ ላይ ሰባኪያን መምህራንን ጨምሮ በእንደዚህ አይነት ጉዳዮች ላይ በእውነት አቤት ማለት እና ተው ማለት ያቃተን ዘመን ላይ ይሄ ሰው የሀገር ሽማግሌዎች የሚሰሩትን የሃይማኖት አባቶች የሚሰሩትን የሥነ ምግባር መምህራን ሊሰሩት የሚገባውን ነገር እርሱ ራሱ እውነት ከፊት ለፊት በመውጣት ነገሮችን እየተከታተለ ክፉ የሆኑት ከኢትዮጵያ ባህል ውጪ የሆኑ ከሥነ ምግባር ውጪ የሆኑ እኛ ማንገለጽባቸው ነገር ግን ትውልዱ ከምዕራባውያን ቀርቶ በአንድም በሌላም ስልጣኔ መስሎት በዚህ መልክና በዚህ መንገድ የሚመጣበትን ይሄን ክፉ አሰራር እያነወረ ትክክል እንዳልሆነ እየተናገረ ነውና በእውነት ምስጋና ይገባዋል። ሰመረ ወንድማችንን ማመስገን እፈልጋለሁ። እድሜ ይስጥልኝ፣ በጣም ክብረት ይስጥልኝ፣ በጣም እድሜ ይስጥልኝ። ይሄን ቪዲዮ የሚያቀርብኩበት አንዱ ትልቁ ምክንያት ምንድነው? እንደው የኔስ እንዳለ ሆኖ ግድ የለም እኔ አንድ ሰው ነኝ፣ አንድ ዜጋ ነኝ፣ ወንድማችሁ ነኝ፣ ልጃችሁ ነኝ።
ታላቅ አባታችሁ ነኝ ለብዙዎቻችሁ ከኔ በታች ላላችሁትና አንድ ሰው ነኝ ኖርማሊ የሚሰማኝን እናንተን የሚልብኝን አልኩኝ። ብዙ ቪዲዮዎች እንደዚህ አይነት ቪዲዮዎች አያለሁ። በነገራችን ላይ ይሄን የመረጥኩበትን ምክንያት እናገራለሁ። አያለሁ ማለት የሰዎችን በትክክለኛው አመክንዮ እንደው ያልተዛባ ያልተሳሳተ መረጃ ያልተሳሳተ ስብዕና ሰውን በመስጠት ማንም ሰው የሚያወራውን ሀሳብ እደግፋለሁ አልደግፍም፣ ደስ ይለኛል ደስ አይለኝም የማለት መብት የሁሉም ሰው ይጠበቃል። ተፈጥሯዊ ነው። ዓለም ላይ ሁሉም ሰው የሚወደው ሰው የለም፣ ሁሉም ሰው የሚጠላው ሰው የለም። በተለይ በዚህ ጉዳይ ስለኔም አይደለም ጉዳዩ እንደው ስለምናነሳው ስለምናወራው ጉዳይ ነው። ከሁሉም ከተናገሩት እጅግ ውስጤን የነካውና እንደው ለሌሎቹም አደራ ማለት የምፈልገው ነገር የሃይማኖት አባቶች፣ መምህራን፣ ወጣቶች፣ ሰባኪዎች፣ በሁሉም እምነት ያሉ ሰባኪዎች እንደው የሀገር ሽማግሌዎች ዝም ባሉበት ሰዓት ያሉት ነገር ነው። እንደው እኔ ብዙ አላረኩ፣ ግን ዝም ባሉበት ሰዓት የሚለው እሱ ዝምታ እንዲሰበር እናንተ እንድታግዙ እንፈልጋለን። ሁላችሁም በየምትሰብኩበት አውደ ምሕረት በየምታስተምሩበት ቦታ ፕሮቴስታንት ወንድሞች እህቶቼ በየቸርቻችሁ በየጉባኤው ላይ በሁሉ እምነት ያላችሁ ሰዎች ብዙ ሰው ይሰማችኋል፣ ብዙ ወጣት ይከተላችኋል። እንደዚህ አይነት መልእክት አንዲት ደቂቃ ወስዳችሁ ብታስተላልፉልን እንደዚህ አይነት ግዝትም በሉት ክልከላም በሉት አንድ ደቂቃ ወስዳችሁ ልጆቹ ወደ ቀልባቸው እንዲመለሱ እንደው እቺን ኃላፊነት ብትወጡልን እንደው በእግዚአብሔር ስም እኔ እንደው ልጠይቃችሁ በዚች ሀገር ግድ የላችሁም እንደው በዚህ አካሄዷ ከ15 ዓመት በኋላ እናገኛት። ኧረ ከዛ የምትቆይ አይመስለኝም። ቆረጣጥመው ነው የሚበሏት አሁን ያሉት። በቃ እንዴ እየጨረሷት ነው እንዴ በቃ ይሄ በሆነበት ሁኔታ እንደ እርሱ አይነት ሰው ማግኘቱ እኔን በሚመለከት ክብረት ይስጥልኝ። እንደው ከሚገባኝ በላይ ነው። ምን አይገባኝም፣ ከሚገባኝ በላይ ነው። እንደው ያሉትን መልእክት ግን ሌሎቹ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሰባኪዎች፣ ወጣቶች ይሄን አደራ እንደው እንዳትረሱት። ይሄን ቪዲዮ እሷን ኖት እንድታደርጉልኝ ብቻ ነው ያቀረብኩትና ሌሎችም ብዙ አሉ እንደዚህ ማያቸው። ያው ሶሻል ሚዲያ ላይ አለ አፕሪሺየት የሚያደርግ ሰው አለ፣ አፕሪሺየት የማያደርግም ሰው አለ። በትክክል ምክንያቱን ጀስቲፋይ አድርገው እንደዚህ አድርጎ ካረገ አይቻልፋለሁ፣ አመሰግናለሁ። በውስጥ መስመርም ቴክስት ልኬ ኢንቦክስ አድርጌም ምስጋና አቀርባለሁ። ከላይ አመሰገነኝ ብዬ ቪዲዮ እንደዚህ ታጋ አላደርግም። ኖርማሊ ትልቅ ነገር ሆኖ የራሴን እንትን ከፍ ማድረግ አለ ይመስለኛል። ለኔ አይደል ላይሆን ይችላል፣ ግን ይመስለኛል። ይሄንን ግን የእርሶ መልእክት ያብራሩበት መንገድም በጣም ስሜት ስለሰጠኝ ነውና በዛው ልክ ነው ስሜት። ባለፈው ቪዲዮ ላይ እንዳሳያችሁም እኔ ያልሆንኩትን ስለሌላ ሰው ሌላ ለጥፈው ሲናገሩ ሰዎች በጣም ያናድደኛል። እንደዛ ማለት ሰዎች ማንንም ሰው የመጥላት መብታቸውን አይኑን እንዳላይ በቃ ዝም ብሎ ደስ አይለኝም ማለት ሁሉ መብት ነው። ግን እንዲህ አይነት ሰው ስለሆነ ነው ብለ ያልሆነውን ሰው መለጠፍ ትክክል አይደለም እና በዛው ልክ ነው። እንደው አደራችሁ እንደው አገርና ድን ግድ የላችሁ። አገር ትውልድ ነው። እነዚህ ልጆች ናቸው አገር፣ ሌላ ምንም የለም። ሌላማ ተራራውም ተራራ ነው፣ አረንጓዴውም አየነው ስንት አረንጓዴ እንዳለ በየሀገሩ። ኢኮኖሚውም እንደምታዩት ነው፣ ነገሩም እንደዚህ እንደምታዩት ነው። መልካም ወሬ ብዙም የለም። እነዚህ ልጆች ሴፍ ካላደረግን ግን ነገ ተስፋ የምናደርገው ነው መልካም ወሬውን የለውም ያልኳችሁን ወደ መልካም ወሬ የሚያመጣልን ነገር እናጠዋለን እና እድሜ ይስጥልኝ። እጅግ አድርጌ አመሰግናለሁ።